ሰላም ጤና ይስጥልኝ ሁላችሁም እንዴት ናችሁ? እኔ አሁን ላሳየው የምፈልገው ነገር ምንድነው ሞርኒንግ ሩቲን ለልጆች በጣም ጥሩ ነው። አሁን ትምህርት ሊጀመር ነው። በቤት ውስጥ ያለው ሩቲናችን እንዴት እናደርገው ነው። አሁን ይሄንን ነገር ያው ኢሌኒ ነች ክሬት ያደረገችው ራሷ አብረን ነው የሰራነው እኔና ኢሌኒ ማለት ነው። ኢሌኒ እኔና ኢሌኒ ኢሌኒ ናት። ይሄን ሞርኒንግ ሩቲን አብረን እየሰራ ነው። ምንድነው ሞርኒንግ ሩቲን ማለት? ሁልጊዜ ልጆች ማድረግ ያለባቸውን እንዲያውቁ ጧት በሩ ላይ ይለጠፋል ማለት ነው። በር ላይ ለጥፈዋለን። ከዛ ጧት ትነሳለች። መጀመሪያ ዌክ አፕ ታይም እስከነቢ አሁን ትምህርት ይጀመር የለ እችጋ ይጨምር ያ ታይም እኔ ነኝ የጻፍኩት ታስቼ ታይም ያታክሽ ሞርኒንግ ታይም ምንድነው የምናደርገው? ልጆችን አውቀውት በዚህ ሁሉ ጊዜ በቃ በዚህ በትክክለኛው በዚህ ሰዓት ስራቸውን እንዲሰሩ ማድረግ እንችላለን። ለምሳሌ ዌክ አፕ ታይም 7 o'clock ይነሳሉ። ከዛ በኋላ ነምበር 1 ፕሬይ ታይም when they wake up መጀመሪያ ሲነሱ 7 o'clock እንደተነሱ እዛው ካልጋቸው ላይ ተነስተውም ቆመውም ይጸልያሉ። ከዛ ከጸለዩ እግዚአብሔር በሰላም እንዲያውላቸው ትምህርታቸውን በሰላም እንዲጀምሩ ማለት ነው። ከዛ በኋላ ሁለተኛ ዩዘ ባዝሩም ሁልጊዜ ባዝሩም ወደዛ ከማለት ሞርኒንግ እዛው ጣጣቸውን ጨርሰው ይወጣሉ። 17 at least ከባዝሩም መውጣት አለባቸው። change your clothes ከዛ በኋላ 7:15 ልብሳቸውን ይቀይራሉ። ከዛ በኋላ 8 breakfast 7:30 በቃ breakfast table ላይ መገኘት አለባቸው 7:30 ከዛ በኋላ brush your teeth 7:45 ጥርሳቸውን ይቦርሻሉ ማለት ነው። ስድስተኛ 6 get ready for school like አሁን ቤታችንን እንደ ትምህርት ቤት ማድረግ እንችላለን። አንዳንድ ነገሮችን ቀርጬ ያሳያቸዋለሁ። እሱ ልጆች በቃ እንዳይደብራቸው ልክ እንደ ትምህርት ቤት እንዲያስቡት ማድረግ መቻል አለብን። በጣም አሁን ሰዓቱ ቤት የሚቀመጡበት ስለሆነ እንዳይደብራቸው ማድረግ ነው የኛ እና እንደ አይነት ካላንደር እንደ አይነት ሞርኒንግ ሩቲን በወረቀት እንደዚህ አዘጋጅተን በራችን ላይ ብንለጥፈው ሁሌ የተነሱ ማድረጋቸውን እኛ ቼክ እናደርጋቸዋለን ማለት ነው። በደስታ ምን አይነት ነገር አለ? እኛ ሩል ስናደርግ ነው ልጆች ሩልን የሚከተሉት። ሩል ካላደረግን አይከተሉም ማለት ነው። እንደዚህ በስዕል ዲኮሬሽን አድርገን ከዛ ሁሉ ጊዜ እንደውም እኛ ተሳስተን ሌላ ነገር ስንቀይርባቸው እንዴ ትናንትና በዚህ በካላንደሩ ተጠቀሚ ብለሽኛል ነበር እኔ እኮ እሱ ነው ፋሎ ማድረግ ይሏቸዋል። ወደ ሌላስ ለምሳሌ አሁን መጸለይ ያለባት ተነሺ በየ ሌላ ነገር ባደርግ ይሄ ሩቲኑ ይዛባል ማለት ነው። በእነሱ ኮንፊውዝድ እናደርጋቸዋለን ማለት ነው። ኮንፊውዝድ እንዳይሆኑ በዚህ መሰረት ሁሉ ጊዜ መጽናት አለብን። ቀጠሮ ካለብን በማስተካከል በመንገር ለነሱ የሆነ ነገር ካለብን ይሄ ነገር ሰዓቱ የሚቀየርበት ሰዓት ካለ ዛሬ እንዲህ ነው የሆነ ቦታ ሆስፒታል ስለሚሄድ እንደዚህ ቦታ ስለሚሄድ ብሎ ማስረዳት ልጆቹ። አለበለዚያ ኮንፊውዝድ እንደመጣልን ተነሱ ወጡ ግቡ ምንላቸው ከሆነ በጣም መጥፎ ነው። ይሄ የሞርኒንግ ዋንች ማለት ነው። የሞርኒንግ እስከ 8 ያለችው ሩቲን ናት። ከዛ በኋላስ ምንድነው የምናደርገው? ትምህርት አለ። የትምህርቱ ሆምወርክ አለ። የሚሰጧቸው ነገር አለ። በመሃል ደግሞ እረፍት አለ። የትምህርቱ ላይ 10 ሰዓት አካባቢ እረፍት ይላሉ። ያቺን እረፍት ቢቻለን ከግቢያችን ወጣ አድርገን ወክ አስደርገን ማስገባት። ወክ አስደርገን ወደ ቤታችን መመለስ ጥሩ ነው ለነሱ። ፍሬሽ ኤር አድርገው ተመልሰው ደግሞ ሆምወርካቸው ጋር እንዲመለሱ ማለት ነው። ምክንያቱም ትምህርት ቤታቸው እንደዚህ ነው የሚደረገው። እረፍት አላቸው። የእረፍት ሰዓት አላቸው። 10 ሰዓት 11 ሰዓት አካባቢ ስናክ ይበላሉ። ልክ እንደ ትምህርት ቤታቸው ምሳቃ ቋጥረን ቤት ውስጥ ስናክ ታይም ነው ብለን ምሳቃቸውን ከፍተን ሰተን ከቤት ውስጥ እንዲያውሉብን ወጣ አድርገን ደግሞ መግባት እና ጥሩ ነው። አመሰግናለሁ። ከእግዚአብሔር ጋር ይሄንን የኮሮና ጊዜ ማለፍ ነው ከልጆቻችን ጋር ማለት ነው። አመሰግናለሁ።